መጽሐፍ ቅዱስ ሲናገር መዝሙረ ዳዊት ምዕራፍ 63 ከቁጥር 1 ጀምሮ ዳዊት እንደዚህ ይላል፣ ምንም በሌለበት ምድረ በዳ ነፍሴ አንተን ተጠማች፣ ስጋዬም አንተን እንዴት ናፈቀች ያለ ዳዊት እግዚአብሔር ከሚሰጠው ነገር ይልቅ እግዚአብሔርን ራሱን ይፈልግ ነበረ። በሌላም ቦታም ላይ ደግሞ መዝሙረ ዳዊት ምዕራፍ 40 ከቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁት ይለናል ዳዊት። ዳዊት በእግዚአብሔር ደጅ የሚቆይ ሰው ነው። እግዚአብሔርን የሚፈልግ ሰው ነው። ያለ መንፈስ ቅዱስ መኖር የማይችል ሰው ነው። ሁለተኛው ደግሞ ለአገልግሎታችሁና ለመንፈሳዊ ሕይወታችሁ ኃይልና ጉልበት የሚሆንላችሁ ቅድስና ነው። መጽሐፍ ሲናገር ዕብራውያን ላይ ያለ ቅድስና እግዚአብሔርን ማየት አይቻልም በቃ ተብሏል። ስለዚህ እግዚአብሔርን ለማየት እግዚአብሔርን ክብር ለማየት ሁለተኛ ቅድስና ነው። ቅድስና በጣም በሕይወታችሁ ላይ አስፈላጊ ነገር ነው። ለዚህ ነው ጠላት ከሕይወታችሁ ላይ ቅድስናን መምታት የሚፈልገው፣ ማጥፋት የሚፈልገው፣ ያገለግላችሁ እንዳትቀደሱ ማድረግ የሚፈልገው። ስለዚህ እግዚአብሔር ደግሞ የሰጣችሁት ኃይል ከኃጢአትና ሰይጣን ከሚሰጠው አቅም በላይ። ስለዚህ በአገልግሎታችሁ ላይ እግዚአብሔር ኃይል እንዲገለጥ የታረደውን በግ ኢየሱስን በአገልግሎታችሁ ላይ በኃይል ለመግለጥ ቅድስና ያስፈልጋል። ለምን? ቅድስና የኃይል ሁሉ ምንጭ ነው። ተቀደሱ። ረዥም ሰዓት ከምትጸልዩት በላይ ቅድስና በሕይወታችሁ ላይ ካለ በአገልግሎታችሁ ላይ የሚገለጠው ክብር ከባድ ነው። ኢየሱስን ሳትናገሩ ታንጸባርቃላችሁ። ስለዚህ ይሄ በሕይወታችሁ ላይ እንዲሆን፣ አገልግሎታችሁ እንዲባረክ፣ ሕይወታችሁ በደስታ እንዲሞላ፣ የሰማይን ሕይወት በምድር ላይ ለመኖር እግዚአብሔርን መፈለግ፣ መቀደስ፣ ፈረሃ እግዚአብሔር፣ ቅልብ እግዚአብሔርን በመውደድ የምናገለግለው አገልግሎት በረከት ነው። አገልግሎትን በመውደድ ሳይሆን እግዚአብሔርን በመውደድ የምናደርጋቸው ነገሮች ሁሉ በሰማይም በዚህ ምድርም በሕዝብም ዘንድ ትልቅ በረከትና ክብር ናቸው። ስለዚህ እግዚአብሔር ተቀደሱ፣ በቅድስና አገልግሉ። እግዚአብሔር በዚህ መንፈስ ይባርካችሁ፣ ሕይወታችሁ በቅድስና ይሞላ፣ እግዚአብሔርን የመፈለግ መንፈስ ያግኛችሁ። ኢየሱስ መንፈሳዊ ረሃብ ሕይወታችሁን ይሙላ። በጌታ በኢየሱስም የቅድስናና የጽድቅ ሕይወታችሁን፣ መንፈሳችሁን፣ አገልግሎታችሁን ይሙላ። የጸሎት ኃይል ያግኛችሁ። ተባረኩ።